ተመልካቾቻችን ባህር ዳር ከተማ ውብ ናት። ጣና ሐይቅ ጌጥና ሞገስ ሆናታል። ዘንባባዎቿ ድምቀቶቿና ልዩ ምልክቶቿ ናቸው። የውጭና የሀገር ውስጥ ቱሪስቶች ከሚመርጧቸው ከተሞች ውስጥ ባህር ዳር በቀዳሚነት ትጠቀሳለች። የባህር ዳር ከተማ አስተዳደር ትኩረት ሰጥቶ ያከናወናቸው የኮሪደርና የጣና ዳር ልማቶች የከተማዋን ደረጃ ከፍ ያደረጉ ናቸው። የኮሪደር ልማት ስራችን ታስቦበት ታቅዶ ነው የተሰራው። ይሄን መሰረት አድርገን እንግዲህ የኮሪደር ልማት ኦልሞስት አሁን እቅዳችን በየጊዜው እየተሻሻለ ስለሚሄድ አሁን 31 ኪሎ ሜትር ደርሷል የባህር ዳር ኮሪደር ልማት። ከዚህ ውስጥ የማስጀመሪያው 3 ኪሎ ሜትር ምዕራፍ ኦልሬዲ ተጠናቋል። የባህር ዳር ከተማ ኮሪደር ልማት ልዩ የሚያደርገው ከጣና ሐይቅ ዳርቻ ጋር በማገናኘት ተፈጥሯዊ መልክ እንዲኖረው ያስቻለ ሲሆን ነፋሻማ አየር ወደ ከተማዋ እንዲነፍስ ትልቅ እድል ፈጥሯል። የኮሪደር ልማቱ በአይነቱ ልዩ የሚያደርገው ባህር ዳርን ከተፈጥሮ ጋር የተሰናሰለ እንዲሆን አድርገናል። ባህር ዳር ሁልጊዜም እንደምንለው በአባይና በጣና ዳርቻ ላይ ያለች ከተማ ናት። ተፈጥሮ አብዝቶ ያደላት ከተማ ናት። ተፈጥሮን ደግሞ ከከተማዋ ጋር ማዋደድና የተፈጥሮን ገጸ በረከት የበለጠ ለሰው ልጆች ማድረግ የተቻለበት ነው ብሎ መውሰድ ይቻላል። ጣናን የገለጠው የኮሪደር ልማት ስራ ማህበረሰቡ ወጥቶ እንዲዝናና፣ ነፋሻማ አየር እንዲያገኝና ጤናውን እንዲጠብቅ እድል ፈጥሯል። ከተማ አስተዳደሩ በውጤታማነት ከፈጸማቸው ልማቶች ውስጥ አንዱ ዘመናዊ ከተማን ለመገንባት የሚያስችለው የስማርት ባህር ዳር ፕሮጀክት አንዱ ነው። ስማርት ባህር ዳር ፕሮጀክት ጽሕፈት ቤትም አቋቁመናል ባለፈው ዓመት። ይህንን በሙሉ አቅሙ ወደ ትግበራ እንዲገባ ማድረግ ነው። ከዚህ አኳያ ዘመናዊ ባህር ዳርን እውን የማድረግ ራዕያችን ደረጃ በደረጃ ተግባራዊ ማድረግ ነው። ተፈጥሮ በብዙ ጸጋ ካደላት ንድፍን በጥበብ ከገለጠባቸው ስፍራዎች መካከል ባህር ዳር ከተማ ትጠቀሳለች። የአገልግሎት አሰጣጥን ቀልጣፋና ምቹ በማድረግ የመልካም አስተዳደር ችግሮችን ለመፍታት የሚያስችለው የመሶብ አንድ ማዕከል አገልግሎት እንዲህ ባማረ መልኩ ተገንብቶ አገልግሎት መስጠት ጀምሯል። መንግስት አገልግሎትን የተሳለጠና ዘመናዊ ማድረግ ነው።